አላህ ካንተ ጋር ስላልሆነ መሰለህ የገጠመ ፈተና የበዛው? እንደውም በተቃራኒው ነው። አላህ ሊያሳድግህ ሲፈልግ በህመም ውስጥ ያሳልፋል። አንድን ወርቅ እሳት ውስጥ ካልከተትከው ዝገቱ አይለቅም፣ ውበትም አይኖረውም። አንተም እንደዛው ነህ። ያጣኸው ስራ፣ የራቁህ ሰዎች ወይም ልብህን የሰበረው ክስተት፣ እነዚህ ሁሉ አላህ ካንተ ጋር እያወራባቸው ያሉ መንገዶች ናቸው። ዱንያ ላይ እንድትዘናጋ አልፈለገም። ህመም ተንበርክከህ እንድትለምነው ያደርግሃል። ህመም የሰዎችን ማንነት ይገልጽልሃል። ህመም ጠንካራ ማንነት እንድትገነባ ያስገድድሃል። ቁርአን ውስጥ አላህ እንዲህ ይላል፣ ኢነ መዐል ዑስሪ ዩስራ፣ ከችግር ጋር ምቾት አለ። ከችግር በኋላ አይደለም ያለው፣ ከችግር ጋር ነው ያለው። ያ ማለት በህመሙ መሃል ውስጥ የአላህ እዝነት በረከት አብሮ አለ ማለት ነው። ዛሬ የምታለቅስበት ጉዳይ ለደረስክበት ስኬት ትልቁ ምክንያትህ ይሆናል። ስለዚህ ህመሙን አትጥለው፣ በሂደቱ ላይ እመን። አላህ ካንተ ጋር ነው። ይህም ቪዲዮ ሊሰማው ለሚገባው ጓደኛህ ላክለት። ኢንሻአላህ ነገ የተሻለ ይሆናል።